አይከኖች ነን። ዛሬ ይዘንላችሁ የመጣ ነው ዲዛይኑን ከዚህ በፊት ለቀንላችሁ የነበረውን የላንሴት አጠቃላይ ሆስፒታል በዲዛይኑ መሰረት መሬት ላይ ወርዶ አልቆ ያለውን ቪዲዮ ከዲዛይን በፊት ከኮንስትራክሽን በፊት የኮንስትራክሽን ፕሮግረሱን እና ፋይናል ያለቀውን አንድ ላይ በማድረግ ነው ይዘንላችሁ የመጣ ነው። እስከ የምታዩት ከኮንስትራክሽኑ በፊት ቤቱ ምን ይመስላል የሚለውን ኮንስትራክሽን ከመጀመራችን ዲሞሊሽ እያደረግን ያለውን ፌዝ ነው እያያችሁት ያላችሁት። ይሄኛው ደግሞ አልቆ አገልግሎት መስጠት ጀምሮ ያለበትን አሁን ቀጥሎ የኮንስትራክሽን ፕሮግረሱን ስለምናሳያችሁ ሲያልቅ ምን ይመስላል የሚለውን በተወሰነ መንገድ እንድታዩት ነው ይዘንላችሁ የመጣ ነው። ቀጣይ ላይ ዲቴል ያለቀውን በደንብ ከማብራሪያ ጋር በደንብ ይዘንላችሁ እንመጣለን። ይሄኛው እንደነገርኳችሁ የኮንስትራክሽን ፕሮግረሱ እያደረገ ያለ ቦርድ የኤሌክትሪክ ኢንስታሌሽን የጀመርንበት ፕሮግረስ ነው። ይሄኛው የምታዩት ከውጭ ጀምሮ የሼድ ስራ ሜን ኢንተራንሱን ኢንፈሳይዝ ለማድረግ፣ ሁለተኛ ሼድ ወደ ውስጥ ፀሐይ እንዳይል ፕሮቴክት ለማድረግ ቤዙ አነስ ያለ ከታች ሲነሳ ለፓርኪንግ ለሰውም ሲተላለፍ ዲስትራክት እንዳያደርግ ቤዙ አነስ ያለና ወደ ላይ እየሰፋ የሚሄድ ሼድ ስራ ከውጭ ጀምሮ ኢንተራንሱን ኢንፈሳይዝ ለማድረግ ከሱ ጀምሮ እየሰራን ያለ ነው። ውስጥ ላይ ደግሞ የቦርድ ስራዎች አልቀው ቻክ ስራ ኤሌክትሪካል ኢንስታሌሽን አልቆ የቻክ ቀለም ለመጀመር ፕሪፔር እያደረግን ያለንበት ኮንስትራክሽን ፕሮግረሱ እያደረገበት ያለውን ፌዝ ነው። ይሄኛው ነው የምታዩት። እንደምታዩት ኮሎኖቹ ውድን ከለር ናቸው። ግድግዳዎቹ ስፔሻል ቀለም ነው የነበሩትና ሆስፒታል እንደመሆኑ መጠን ከውጭ ጀምሮ ገና ከሪሴፕሽኑ ሲመጣ ጀምሮ ሂል ለማድረግ ሂሊንግ ፕሮሰሱ ከዛ እንዲጀምር ሆም ፊሊንግ እንዲሰማና ሕክምናው ላይ ትረስት እንዲኖራቸው ከውድን ከለር የነበረውን ወደ ለሆስፒታል የሚሆን ቀለም ብሉ እና ወደ ግሪን ቀይረናቸዋል። ቀለሙንም ግድግዳውን ወደ ነጭ እና የብሉና የግሪኑን ሪባን በማድረግ እዚህኛው ጋር በፎቶ እንደምታዩት ኮሎኖቹ ቀይረናቸዋል። እዚህ ጋር የቦርድ ስራ የቀለም ስራዎች አልቀው የፈርኒቸር ስራዎች እና ኤሌክትሪክ ፊቲንጎች ለመግጠም ፕሮግረስ እያደረገ ያለበትን ፌዝ ነው የምታዩት። እንደነገርኳችሁ ቀጣይ ላይ ይሄኛው ሁሉንም ሶስቱንም ከኮንስትራክሽን በፊት ምን ይመስላል፣ ኮንስትራክሽን ፕሮግረሱ ምን ይመስላል፣ ያለቀው ምን ይመስላል የሚለውን ሁሉንም አንድ ላይ በተወሰነ መንገድ እንድታዩበት ይዘንላችሁ የመጣ ነው። ቀጣይ ላይ እያንዳንዱን ከኮንስትራክሽን ፕሮግረሱን እና ፋይናል ያለቀውን ለየብቻ ዲቴል እንዴት እንደሰራ ነው ቪዲዮ ይዘንላችሁ እንመጣለን። እስከዛ ፎሎ፣ ላይክ፣ ሼር እያደረጋችሁ ብዙ ቦታ እንዲደርስና ማሰራት ከፈለጋችሁ ኮንታክት አድርጉን። ቀጣይ ላይ እንደነገርኳችሁ የኮንስትራክሽን ፕሮግረሱን እና ያለቀውን በተከታታይ ይዘንላችሁ እንመጣለን። ቴንክ